አንድ ሰሃባ ብቻውን አንድ ክፍለ ጦር አሸነፈ። ይህም ቪዲዮ አንተ ጋር ብቻ እንዳይቀር ለሁሉም ሰዎች እንዲዳረስ አድርገው። አንድ ቀን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጋዥ ጋር ወይም ደግሞ ከረባህ ጋር የነብዩን ሰለላሁ ዐለይሂ ወሰለም ግመሎች ለመጠበቅ ይወጣሉ። ይህ ሰሃባና ረባህ አንድ ላይ ሆነው ግመሎቹን እያጠጡ እያበሉ እየተንከባከቡ ከነሱ ጋር አብረው ያሳልፋሉ። እረፍት እያደረጉ ባለበት የሙሽሪኮች ጎሳ መጡና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግመሎች ይሰርቋቸዋል። ይህንን ልብ ያሉት እነዚህ ሁለት ግለሰቦች ለረባህ ምን ይሏል? ይህ ሰሃባ ይህ የያዝኩት ፈረስ የጠልሃ አማና ነውና ለሱ አድርስልን፣ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሂድና ያለውን ነገር ንገራቸው፣ እኔ እከተላቸዋለሁ። እየሮጠ እየሄደ በተራራዎች በኩል እየወጣ ሶስት ሰዎችን በቀስት እየመታ ይጥላል። አንድ ቀስት ይወረውር መቼም አይስትም። እየወረወረ ይጥላል። ልክ ቀስት ሲመታ እኔ የውካ ልጅ ነኝ ዛሬ ነው እናቴ የወለደችኝ እያለ ይህን ቀስት እየወረወረ ይጥላቸዋል። እሱ ሊዋጉት ሲመጡ ይገላቸዋል። ሲሸሹ ደግሞ ቀድሟቸው እየሄደ ደግሞ ከእንደገና ያስጨንቃቸዋል። ፈረሶቹ በጣም ተጨናነቁ። ዥው የሚል ነገር ሲያዩ እነዚህ ሙሽሪኮች ፈጥነው ለመሄድ ብለው የያዙትን ቦርሳዎች፣ ጌጣጌጦች ምናምን እየጣለው ይሄዳሉ። አስቡት፣ ከአንድ ክፍለ ጦር ብቻውን የተዋጋ ፈረሶችን ቀድሞ እየሄደ ከዛም በኋላ ደግሞ ገኒማዎችን ወይም ደግሞ ምርኮችን እየሰበሰበ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይህ የሰበሰብኩት ገኒማ ነው፣ ይሄው ምልክት አድርጌያለሁ እያለ ምልክት እያስቀመጠ ይሄዳል። አስቡት ምንኛ የጀግንነት ጥግ ነው በአላህ። እና አሁንም ይህ ሰሃባ ይከተላቸዋል፣ እየሄደ ይጥላቸዋል። እኔ የውካ ልጅ ነኝ ዛሬ ነው እናቴ የወለደችኝ እያለ እየወረወረ ይጥላቸዋል። አሁንም እየወረወረ ይጥላቸዋል። በጣም ተደናገጡ። ያላቸውን ነገር ሙሉ አራግፈው ራሱ ከፈረስ ቀድሞ ይሄዳል። ቀስት አይስትም። በጣም ጀግና ሰሃባ ነው። በጣም ፈጣን ነው። ሊያዩት ራሱ አልቻሉም። የዛ ሰዓት ላይ እነዚህ ሙሽሪኮች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንብረት ግመሎቹ ሙሉ በሙሉ ስተው እየሮጡ ያመልጣሉ። ይህም ሰሃባ ሀያዎቹን ግመሎች አንድ ላይ ከሰበሰበ በኋላ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከሰራዊታቸው ጋር ሲደርሱ ሙሉ ንብረታቸው አለ። ይህም ሰሃባ ደግሞ ከነሱ ጋር አብሮ ነበር። ነብያችን በጣም ተደሰቱ። ምንኛ ጀግና ሰው ነው ብለውም ነብያችን መሰከሩ። ከዛም በኋላ ጠርተውት አንተ የሰዎች ሁሉ ምርጡ ነህ ብለው መሰከሩለት። ይህ ሰሃባ ስሙ ማን ይባላል? ኮሜንት ላይ ስሙ ማስቀመጣችሁ እንዳትረሱ። ሁላችንም አላህ ሱብሓነሁ ወተዓላ እንደዚህ ሰሃባ ጀግና ያድርገን። እዚህ ፎሎ ምልክት ካለ ፎሎ ማድረጋችሁ እንዳትረሱ። ኤቭሪቲንግ ዊል ቢ ኦኬ። ዑመር ሚዲያ ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።